ሰላም ወገኖች ናችሁ? ሰላም ነው ወይ? ካሜራው ምንድን ነው እንደዚህ ጨቅርቅርቅ የሚል ወይ ምስል አተከረኝ አይደል? እንዴት ናችሁ? ሰላም ነው የተወደዳችሁ የሀገሬ ልጆች፣ ሁሉ መልካም፣ ሁሉ ሰላም። ዮይ አዮይ ጣጣው ሲበዛ አይገርማችሁ? ሰውነታችሁ ሲዝል ሲደክማችሁ የሆነ ነገር ሲያስጠላችሁ ምናምን የጣጣው መብዛት እውነት ይደክማችሁ ነው። የሆነ አንዳንዴ ሰውነታችሁ ምናምን ይላል። ሰላም ናችሁ? እንዴት ናችሁ? ሁሉ መልካም ነው ወይ? ሁሉ ሰላም? እኔ በጣም ደህና ነኝ። ይሁን እግዚአብሔር ይመስገን። የረዳን አምላክ ይባረክ። ያገዘን አቅም የሆነን ጉልበት የሆነን እውነት በዚህ ምድረ በዳ እሱ ባያግዘን የት ነበር ምንደርስ? መድረሻችን የት ነበር? ለዚህ ምድረ በዳ የረዳን አባት ይባረክ። እግዚአብሔር ይረዳን። ከባድ እኮ ነው ያለንበት ህይወት። እንዴት እንደሚሸጥ የድግግሞሽ ህይወት፣ የሚሰለች ህይወት አለ። አንዳንዴ እንደሚሰለች ታውቃላችሁ? እንደሚል እንዴት እንደሚያቀር ያቀራናል። ይገላግለን ከዚህ ስደት። ሀገራችን ገብተን ቢያንስ የራሳችን ስራ እየሰራን እፎይ የምንልበት ቀን አልናፍቃችሁም? እፎይ በቃ እፎይ። የሆነ ሰቀቀን ከምትሆኑ እንደዚህ ድብርብር እንኳን ሲላችሁ ቤታችሁ ከሆነ ትተኛላችሁ። ትተኛላችሁ ሲደክማችሁ፣ ቢያንስ ሰውነታችሁ ሲዝል ትተኛላችሁ። እስኪ ሁላችንም እንደው በዚህ አመት እንኳን ሆ ብለን ተያይዘን ሆ ብለን ዘራፍ ብለን የምንወጣበት ይሆንልን አይደል? ቦታውም የተመቸ አይመስለኝም። እስኪ ቆይ ወደዛ ወርወራ ዩቱብ ለእኔ ባለውለታዬ ሳይሆን አይቀርም ብላችሁ ነው። ጌታ ሆይ የሆነ ሸለቆ ውስጥ አላስገባኝም። ቻለች እንትኑ በዛባችሁ ብዬ እኮ ነው። እንትኑ በዛባችሁ ብዬ ነበረ። መብራቱ እንደገና አልመለስም። በቃ ቻሉት። ሀገሬ ቻሉት። ያው እናንተ ናችሁ የምታዩት፣ እኛው ለኛው ነን። እና ዛሬ ስንት ነው? 16 ነው። እስኪ እንግዲህ ደግሞ በ25 እናያለን። እሰራለሁ፣ ቀጥላለሁ፣ እናያለን። እና ወገኖችዬ አንድ ቀን ማን ያውቃል? የእስራኤል አምላክ እግዚአብሔር አንድ ቀን ያወጣናል። እኛንም ከስደት እናምነዋለን። እና እንዴት ናችሁ? ሁሉ ሰላም ነው ወይ? ሁሉ መልካም ነው? እንዴት ናችሁ? ሁሉ ሰላም? ሰብስክራይብ እንደራረግ ፕሊዝ። እኔም ሳገኛችሁ ፈልጌ ላርጋችሁ፣ እናንተም አድርጉኝ። እንደጋገፍ፣ እንያያዝ። ይህም እንጀራ ከሆነልን ይሄ ራሱ እና ሁሉ ሰላም ነው። ስራ እንዴት ይዟችኋል? ስራ መልካም ነው ወይ? ዛሬ ደግሞ ፍንዳታ ሳይሆኑ ገና ያላደገ ሰው ታውቃላችሁ? ገና ያላደገ 10 ዓመት ያልሞላቸው በሙሉ ወይኔ ጉዴ ፈላ። ገልብጬ ነው ግን የምቀርጽላችሁ። አቤት እዚህ ከተገለበጠ ሊስተካከል ስልኩን ግን ገልብጬ መሰለኝ ብለው ነበረ። እና ናይማ كلاتنا قصر وبعدين في أفلام قاعدها كلاتنا نام بتنامي نام
እና ገና 10 ዓመት ያልሞሉ ልጆች ስብስብ ብለው በቃ እየጨፈሩ ነበር። ወይኔ ያመት አይ እንደነሱ በፌሽታ መኖርም ይናፍቀናል። እንደነሱም ባይበዛ እንደነሱ ጥጋብን ቡልቅ አርጎ ሲወጣ መጥፎ ነው። ሲጀመር ጥጋብ እኮ መጥፎ ነው ታውቃለች። ጥጋብ ወደ ራብ ይነዳል ይላሉ የኛ ታላላቅ ሰዎች ሲተሩ። ቆይ መጡ ልጆች እንዳይመጡ ፈልጌ ይዤው ነበር። አልያዝኩትም አላውቅም ብቻ ግልብጥ አድርጌው ነበር ካሜራውን እና ልጆች እንዲገቡ አልፈልግም። ደህና ናችሁ? እንዴት ናችሁ? ሀገራችን አማን ነው ወይ? እግዚአብሔር ሀገራችንን ጎብኝቶልን ሀገራችንን አስቦልን ኢትዮጵያ ይሄ የኑሮ ውድነት ጠፍቶ መጠላላቱ ጠፍቶ ይሄ መገዳደሉ ጠፍቶ እውነት ሀገራችን ከሆነ ሰላም የለም ይመስለናል እንጂ ኢትዮጵያ ብንገባ ሀገራችን በተለይ እኛ አካባቢ ከባድ ነው። ሰው ሊገባ ሊወጣ ተጨንቆ ያለበት ሀገር ነው ያለን አካባቢ እና በሰላም ህዝቡ ወጦ የሚገባበት ያደርግልን ወገኖችዬ። በሰላም ወጥት ብለው በሰላም ህዝቡ ወጦ የሚገባበት ሀገር ያደርግልን እላለሁ። ደግሞ እንቅልፍ እምቢ እያለኝ ሰሞኑን በጣም ተቸግሬያለሁ። ለልጁ ወተት ልሰጠው ስነሳ ከዛ በኋላ የት አባቱ ይምጣል። 8 ሰዓት በኢትዮጵያ 2 ሰዓት ሲነጋ ነው ራሱ ነው። በኢትዮጵያ 8 ሰዓት ለወተት ለልጁ ላይ ወተት ተነስቼ ብለው ብሰራው እንቅልፍ እምቢ አለኝ እና እንቅልፍ አልተኛውም። የራሱ በጣም አስጠልቷል። ለሰው ልጅ ግን ዋና እንቅልፍ ነው። ለሰው ልጅ ዋና በቃ ምሰሶ በሉት እንቅልፍ። እውነት ሰው እንቅልፉ ካልተኛ ሰውነቱ ብጥስጥስጥስ ነው የሚል በቃ ዱቄት። ልጆቹ እዛ እየተንጫጩባችሁ ነው። እኔ እንደምታውቁት እንግዲህ ቪዲዮ ግዴታ መስራት ስላለብኝ ነው። ግዴታ ነው ቪዲዮ መስራት። እሺ ሆዶች አውቃለሁ ባይመች እንኳን ዝብርቅርቅ ያለ ነገር ቢኖርም አንዳንዴ የሆነ ነገራችሁ ካልተስተካከለ ወሬያችሁም አያምንም። ምክንያቱም በቃ የተረጋጋ ነገር ሲኖራችሁ ነው አይምሯችሁ ፍሪ የሚሆን። ሰው እንቅልፍ ካልተኛ ከባድ ነው። ሁሉ ነገር ዝብርቅርቅ ነው የሚልባችሁ። በቃ ሰውነት ይዛል። ግን አንዳንዴ ደግሞ ማለት ነው ዛሬውን ሰውነት ይዙላን ብዬ ቪዲዮ ባልሰራ ይለምድብኛል። ማስለመድ አልፈልግም። በቃ እስከቻልኩት መጠን ድረስ በጣም ካልተቸገሩ በጣም እንትን ካላል 20 ደቂቃ እርግጠኛ ነኝ አላጣም። ታውቃላችሁ 20 ደቂቃ አላጣም እና እንደምን ብዬ መስራት አለብኝ ይላችኋል። ትደግፉኝ ያላችሁ ማሻአላ። ሰዓቱ ደግሞ እንዴት አባቱ ነው የሚሆነው? 8 ደቂቃ ለፍፍ ያለው ቪዲዮ ካልተገለበጠብኝ እና ዛሬ ርዕስ የሚሆንልኝ ሰው እንቅልፍ ካልተኛ ዋጋ የለውም። እንቅልፍ ጠቃሚ ነው ወይ? ዋናው ንጉሱ ሊነሳ ነው ልጁ። ዋናው የሚመለከተኝ በጣም የሚመለከተኝ ስለሆነ ልጁን ነው። ዛሬ በቃ ሰውነቴ የሴቶች ምናምን ላይ ነኝ። ደግሞ በቃ የሆነ ድብርብር ይላችሁ እንደዛ ላይ ነው ሰውነቴ ክብድ ምናምን። አሁን በቃ ምን እንዳያስፈልገኝ ታውቃላችሁ? እግሬን እጥፍ አድርጎ የሚያስተኛኝ ካልጋ ላይ ወጥ እግር መታጠቡ ቀርቶብሽ አልጋ የሚሰጥሽም ካገኘሽ እንደው መሬቱን አትላትልኝ። በዛ ላይ እንግዳ አለ። እነሱ ሲወጡ እኔን ነው የሚመለከተኝ። ራሱ ይችላል እና በቃ የአማርኛ እሱ ነው። ግን ከቻልኩ እስኪ እዚህ ላይ ለመጋደም እሞክራለሁ።
ከመሬት ላይ እንዲሆን እና እሱን የሀገሬ ልጆች ቪዲዮ ግዴታ መስራት ስላለብኝ ነው። እና ደግሞ በዋነኝነት ደግሞ ላወራችሁ የፈለኩት ልመዱ። ቪዲዮ የሌላችሁ ልጆች ስሩ፣ ግድ የላችሁም። አንድ ቀን ከወጣችሁ ሁሌ በቃ መስራት እንዳለባችሁ ነው አይምሯችሁ የሚያስብ። እኔ አሁን ቅድም እየመጡ ራሱ ሲያወሩ ምናምን ሰዓቴን ማሳለፍ አልፈለኩም። ወይ 6 ሰዓት ወይ 4 ሰዓት ነው በቃ የምፈልግ እና እነሱ እየመጡ ምናምን እያወሩኝ እኔ ግን ልቤ ያለው ከቪዲዮ ነው። ቪዲዮ መስራት ያሰራችሁ ልጆች ፕሊስ እንደምንም ብላችሁ አንዴ ደግሞ መስራት ከጀመራችሁ በቃ ስራችሁ ነው ትዝ የሚላችሁ እስክትወጡ ድረስ ነው እንጂ የሚከብዳችሁ እውነት። ከዛ በኋላ ምንም አይከብዳችሁም፣ ምንም አይከብዳችሁም። ስሩ ነው የሚላችሁ። እሺ ምንም አልተመቸኝም። ያልተመቸው ሰው ታውቃላችሁ ማለት ታሆኑ ሰውነት ምንም በቃ ለቅቅ ራሱ አላለኝም። ካሜራውን አብሮ የተጨማመረ ይመስላል። አንቺ ካሜራውን ጨምሩ። እኔ እኮ ይሄ ካሜራ እኮ እንዴት አድርጎ እንደሚያበለሻሸኝ ደግሞ በስርዓት አላስቀምጠውም። በዚህ ላይ ነበር መሆን የነበረበት ማለት ነው። ቪዲዮ ካልተገለበጠ ወይ እንደዚህ ልስራ። እንደዚህ ካሜራ አቀማመጥ አስተካክሎ እሺ፣ ቪዲዮአችሁ እንዲያምር። እኔ ብዙ ጊዜ ካያችሁት ቪዲዮ ያምራል። ካሜራውን በስርዓት አላስቀምጠውም መሰለኝ። እርግጥ ይሄ አዩኝ አላዩኝ ነገር እኮ ከባድ ነው ወገኖች። ከልጆች ጋር ስትሆኑ እኔ ክፍላችሁ የምተኙ ልጆች ራሱ ቀናውባችሁ ሆነ። ለምን 2 ሰዓት 3 ሰዓት አትሆንም? የራሳችሁ ሲኖራችሁ እንዴት ጥሩ መሰላችሁ። እውነት አሁን ግን ዓመት የተሰቃየሁት የራሴ ክፍል የለኝም። ልጅ እያየሁ ተሰቃየሁ። ከልጆች ጋር ከነሱ ጋር ሳላ የራሳቸው ሳላ ምንም የሚተኛ ግን እግዚአብሔር ይመስገን። ግን የሚያጡ ልጆች አሉ ደግሞ ስራ ስታጡ አረሳና ስራ ፈልጊ የሚሉ ልጆች ራሱ አሉ። እና ስራ ሲጠፋ ደግሞ ከባድ ነው። ቻሉ ወገኖች ይዋ እንዳልበላችሁ አንቺ ታከና ወላ ታከል ያረቤ ወላ ወይ ነው ከም ማለት ሰው ነው ሰው ካውያ ደስና አላረገላችሁም። ካውያ ቡኮ ማለት 15 ደቂቃ ይሆንና አይቻል ይቀቀው። ከቱ በጣም ሰውነት ይዝሏል። አንድ ቀን ቪዲዮ አለመስራት ደግሞ ከኔ ቤት አይቻልም ነው። እናንተም እንደዛ ልመዱ እሺ ወገኖች፣ ስሩ ግድ የላችሁም። እኛው በእኛው ነው የምንተያይ። ምንም የሩቅ ሰው መጣ አይደለም ሲጀምር የኛን ቪዲዮ ላይ ስራም ማለት ገና ሲያዩት እንደዚህ የሰራተኛ ቪዲዮ ነው የአረብ ሀገር መከገረድናት ብለው ነው የሚወጡ። እውነት አያቸዋለሁ። አንዳንዶች አንቺ መጣው ራሱ ምን ያህል ሩጠው እንደሚወጡ አስተፍር ላይ አረፈኝ። 5 ደቂቃ ከሆነ ዘጋዋለሁ። እሺ በተለይ ቪዲዮ ካልተገለበጠብኝ ከዚህ በፊት ተገልብጦብኝ ያውቃል። እዚህ አረግ የዘብዝቅ ቀድቻ ያውቃል። እና እሱ ነው በጣም ደክሞኛል። ኮፊን ጠጣው ማፊ ፋይዳ። እኔ በጣም የምጠላው ነገር ቢኖር ማለት ነው አማርኛ፣ አረበኛ፣ እንግሊዘኛ የሚቀላቀሉ ሰዎች። እንግሊዘኛ ባችል አረበኛውን በጣም ብጥር አድርጌ ነው የምችለው፣ ግን ነውር ነው ያሳደጋችሁ አፋችሁን ጥርሳችሁን ፈልቅቆ ያሳደጋችሁ የትኛውም ቋንቋ ይሁን እኔ ምን አገባኝ። ኦሮሞኛም ተናጋሪ ሁኚ አፍሽን ፈልቅቆ ያሳደገሽ ቋንቋ እያለ እዚህ መጣሽ ሸሃዳ ምናምን አትጨምሩ በእናታችሁ ልጆች። እውነት ኢትዮጵያ ውስጥ ሄዱ ይለምድባችኋል። አታስገቡት አረበኛ። አሁን እኛ እርስ በርሳችን ስለምናወራ እንሰማማለን፣ ግን ኢትዮጵያ ውስጥ ሄዱ ይለምድባችኋል። እውነት
እኔ አንዳንድ ሰዎች ራሱ ማለት ነው እኛ በተለይ እኛ ጴንጤዎች ጋር አለ ስብከት ሲሰበክ በቃ እንግሊዘኛ ምናምን ምናምን ቀላቅለው በቃ እንትን ይላሉ። እውነት በቃ በአማርኛ እያስተማሩ ከሆነ በአማርኛ መቀጠል ወይም ደግሞ የእንግሊዘኛ የሚከታተላቸው ሊኖሩ ስለሚችል ሙሉ በሙሉ እንግሊዘኛ እና እኛም አረብ ሀገር ያለን ልጆች እንዳንለምደው እሺ። ስናወራ እንዳይለምድብን አረበኛ ማውራት በጣም ነው የሚያስጠላ። የአረበኛ ከአማርኛ ቀላቀል ሲጀምር አሁን አንዳንዶቹን ወንዶች ራሱ እያስለመድናቸው እኮ ነው። እውነት አንዳንዶቹ አሁን አረብ ሀገር አልመጡም፣ ግን ከኛ ከአረብ ሀገር ያሉ ልጆች ስለሚሰሙ ጥቅጥቅ አድርጎ ነው የሚያወሯቸው አንዳንዶቹ። እና እንደዛ ነው በቃ ይቅርብኝ። ቪዲዮ ላቆም ነው። ሰላም ሆኖ ዛሬ ርዕሴ ምንድን ነው የሚሆን ያለበት? እንቅልፍ ለአእምሮ እረፍት ነው። ባገኛችሁ ሰዓት እንቅልፋችሁን ተኙ። እኔ እንኳን ለልጁ ለወተት ስነሳ ብድቅ ካለው እንቅልፌ ላይ ለህፃን ወተት ልሰጥ እነሳለሁ። ህፃን ልጅ ስለማይ ከዛ በዛው አንዳንዴ ስልኬን በተለይ ከጠገቤ ካለ እሱን ከያዝኩኝ ወደዚህ ወሬ ሳናቦቅ እንቅልፍ ይለኛል። ያለ አሮኩ ባል በቃ ልጆቹም ቢሄዱ ነው። ባባይ ሰላም ሆነ።